ሰላም ለዚህ ግባ ግባ። ከዚህ በኋላ እኮ ስትገባ እኔን ሰላም ማለት አለብህ። ስትወጣ ግንባር ሌላ ጊዜ ሰላም ስትወጣ ግንባር መሳም አለብህ። ምንድነው ከንፈር የምትይኝ? በስመ አብ ወልድ ምን እኔ ከንፈርህን አየሁ? አዎ ማርያም። ኧረ ወይኔ ጉዴ ማርያም። አይዞህ አትፍራ። ምን አልፈራኛ እንዴ? ፈራህ እኮ። አልፈራም። ቅድም ምን ከንፈሪን ታያለሽ አልከኝ። አሁን ደግሞ ፍርሃት የሚመስለው ሌላ ነገር ነው። እርግጠኛ ነኝ አይዞሽን ጀምር ዛሬ እንደገል በያዝነው ፍቅር ምን አለበይኝ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች የኛ እንቁ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። በጣም እንደውም ከምታስቡት በላይ በጣም ደህና ነኝ። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። እና ዛሬ በጣም ደስተኛ ስለሆንኩኝ አንድ ጥሩ ነገር ይዤላችሁ መጥቻለሁ። በነገራችን ላይ ትናንትና ያው በተለቀቀው ቪዲዮ በጣም ደስተኛ ሆናችኋል አብዛኞቻችሁ እንዳየሁት ከሆነ እና እኔም በጣም ደስ ብሎኛል። በእውነት ለመናገር ከጠበቅኩት በላይ ካሰብኩት በላይ ነው ሁሉም ነገር የሆነብኝ እና ቀንም ሙሉ ከብሩኬ ጋር ሳልገናኝ ነበር የዋልኩት። ግን እሱ በጣም አስገርሞኛል፣ አስደንቆኛል። ያልጠበቅኩትን ነገር አድርጓልና ጭራሽ እኔ ሀሳቤ ላይ ራሱ አልነበረም። ቤት ስለመቀየር አስቤ ነበር፣ ግን ደግሞ ነገሮች ሰላም ስለነበሩ ያን ቤት ወደው ስለነበር እዛው ለመቀጠል ነበር አስቤ ነበረው። ግን እሱ የተሻለ ነገር አስቦ ነው ለካ ለቀናቶች ወደ ቤቴ ልሂድ ብሎ ትቶኝ ቤቱ ማደር ጀምሮ ነበር። ለካ እሱ የሚውልበትን ከማን ጋር እንደሚገናኝ እንዳላቅበት ይመስለኛል። ለዚህ ሰርፕራይዝ አስቦ ይመስለኛል ወደ ቤቱ ሄዶ ቆይቶ የነበረው። ያው ትቶኝ ሲሄድ ከፍቶኝ ነበረ። ቢሆንም ግን እሱ ይሄን የመሰለ ፕሮግራም ይሄን የመሰለ ቤት ለማግኘት ሲንከራተት ነበር። የኔ ከርታታ በጣም ነው የማመሰግነው በዚህ አጋጣሚ። ምክንያቱም እኔ ጭራሽ ያላሰብኩት እንደዚህ አይነት ቤት እኔ ፊልም ላይ ነው የማውቀው፣ ወይም ደግሞ ያው የሀብታም ልጆች ያው ትምህርት ቤት ብዙ የተለያየን ልጆች አለን እና በዛ አይነት በጓደኞቼ ምናምን ህይወት ነበር የማውቀው። አሁን ግን የራሴ ህይወት ሆኗል ማለት ነው። እና በጣም ደስ ብሎኛል። እግዚአብሔርን ከምጠብቀው በላይ ካሰብኩት በላይ ሁሉም ነገር ደስ ይላል እዚህ ቤት ውስጥ። እና በነገራችን ላይ ለእኔ ብሎ እኔን ለማስደሰት ብሎ እንትን ሲል አይኑን ሁላ አቶ ነበረ ማለት አሚር ማለት አስቡት፣ አይናችሁ ውስጥ እንትን ሲል ከባድ ነገር ነው እና ለዚህ ሁላ ደርሶ ነበረ። እና በጣም እኔ እንጃ እውነት ለመናገር ከባድ ነገር ነው። ሰውን ለማስደሰት ብላችሁ የሆነ ነገራችሁን ማጣት ማለት ከባድ ነው። ለዛውም ደግሞ አይንን የሚያክል ነገር እና ትናንትና ያልተጠበቀ ነገር ተከስቶ እንደነበር ነግሮኝ ነበርና የችኩል